ሰላም ክቡራን የቪዲዮችን ተከታታዮች፣ በዚህ ቱቶሪያል ክፍል የምናየው ኳንቲቲ ሰርቬይንግን ከባለፈው ቀጥለን ይሆናል። በባለፈው ክፍል ለሱፐር ስትራክቸር ኮንክሪት ወርክ ስንሰራ ነበር። ለኮለን፣ ለቢም፣ ለፍሎር ቢም እንዲሁም ለቶፕታይ ቢም፣ በስተመጨረሻ ደግሞ ለስቴርኬዝም ኮንክሪት ወርክ ሰርተን ነበር ያቆምነው በባለፈው ክፍል። በባለፈው ክፍል ኮንክሪት ወርክ ፎር ስቴርኬዝ ስንሰራ አንድ ነገር ረስተን ነበረ። እሱም ምንድነው? ለፍላይታችን ወይም ደግሞ ዌስት ስላብ ብለን ሰርተን ነበረ። ኮንክሪት ወርክ ፎር ዌስት ስላብ ብለን 0.555 መጥቶልናል። ከዛ ዘለን ወደ ስቴፓችን ነበር የገባነው። ግን ከዛ በፊት ይሄ ዌስት ስላብ ለአንዱ ነው። ስለዚህ ያለን ቱ ፍላይት ስለሆነ ፎር ቱ ፍላይት ብለን እዚህ ጋር የረሳነው እሱን ነው። ፎር ቱ ፍላይት ብለን ወይም ሁለት ዌስት ስላብ ነው ያለን፣ ሁለት ፍላይት ስላለን፣ ሁለት ዌስት ስላብ ስላለን እኩል ይሆናል ብለን 0.555 ሲባዛ በሁለት ማድረግ ነበረብን። ይሄ እኩል ይሆናል ብለን እዚህ ጋር ብንከፍተው 0.555 ሲባዛ በቱ ስናደርገው 1.1 ይመጣል። ስለዚህ ይሄ 1.1 ሜትር ኪዩብ ነው ማለት ነው። ስለዚህ በባለፈው ክፍል ማስተካከያ እንድትወስዱ ነው። ይሄኛው ለሁለቱ ፍላይት በሁለት አብዝተን የምናስቀምጥ ይሆናል ማለት ነው። ስለዚህ አጠቃላይ 1.1 ዌስት ስላብ ያገኘ ነው ከሁለቱ ዌስት ወይም ደግሞ ከሁለቱ ፍላይት ያገኘ ነው ለዌስት ስላብ ያለን ኮንክሪት ወርክ ነው። እዚህ ጋር በሁለት ስላላበዛ ነው። ይሄን ማስተካከያ እንውሰድ ፎር ስቴርኬዝ በባለፈው ስንሰራ ማለት ነው። ወደ ዛሬ ክፍል ስንሄድ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ፋሚሊያችን ይሆኑ። እንዲሁም ደግሞ ላይክ፣ ሼር፣ ጥያቄ ካላችሁም ኮሜንት ቦክስ ላይ ያስቀምጡ። ደውል ምልክቷንም በመጫን ሁሌም አዳዲስ ቪዲዮ ቶሎ ቶሎ እንዲደርሶት ያድርጉ። ወደ ዛሬው ትምህርታችን ስናልፍ በዛሬው ትምህርታችን ከስቴርኬዝ ኮንክሪት ወርክ ከሰራም በኋላ ወደ ፎርም ወርክ ነው የምንሄደው። የመጀመሪያው ፎርም ወርክ ፎር ኮለን የምንሰራ ይሆናል። እዚህ ጋር እንደምታዩት ፎርም ወርክ ፎር ኤሊቬሽን ኮለን አለን። ለኤሊቬሽን ኮለናችን የሚያገለግል ፎርም ወርክ ማለት ነው። ይሄ ተመሳሳይ ነው፣ ባለፈው ከሰራነው ጋር ኦልሞስት ተመሳሳይ ነው። ስለዚህ ብዙ መቸገር አይጠበቅብንም። መጀመሪያ ያው እንደምናውቀው ፔሪሜትር ነው የምንሰራው። ፔሪሜትር እንሰራና ታይምስ በሄቱ ነው። ፔሪሜትር ማለት መጀመሪያ ኤሊቬሽን ኮለናችን ስንት በስንት እንደሆነ ማወቅ አለብን። ድሮይንግን ከፍቼዋለሁ። ድሮይንጋችን ላይ እንሄድና እዚህ ጋር ኮለናችንን እንፈልገዋለን። ለምሳሌ እዚህ ጋር መተን ሲቱን ብናይ 8 ፒስ አለን ይላል። ሲቱ እዚህ ጋር እንደምታዩት ሴክሽኑ ዲዲ ነው። ሴክሽን ዲዲ እዚህ ጋር ብንመጣ ሴክሽን ሲሲ፣ ሴክሽን ፒፒ፣ ሴክሽን ዲዲ የሚላለን። እዚህ ጋር እንደምታዩት ሴክሽን ዲዲ ማለት ይሄ ነው። ሴክሽን ዲዲያችን ስንት ነው የሚለን? 300 በ200 ነው። ስለዚህ 300 በ200 ሴክሽን አለው ተብለናል ኮንክሪት እንትናችን ኮለናችን። እኔ አሁን የመረጥኩት ራንደምሊ እዚህ ጋር የምታዩት ሲቱን ነው። ያው ከፈለጋችሁ ከሲዋን መጀመር ትችላላችሁ። እዚህ ጋር እንዳለው ከሲዋን መጀመር ትችላላችሁ። እዚህ ጋር ሴክሽን ቢቢ ይላል። ሴክሽን ቢቢ ጋር ሄዳችሁ ቼክ ማድረግ ነው። እዚህ ጋር የምታዩት ሴክሽን ቢቢ ማለት ይሄ ነው። ያው ይሄ ደግሞ ሰርኩላር ኮለን ነው። ልክ ሰርኩላር ኮለን ሲሆን ለምሳሌ ሬክታንጉላር ሲሆን ፔሪሜትር ነው የምንለው። ሰርኩላር ኮለን ደግሞ ሲሆን ሰርከምፍራንስ ነው የምንለው። ሰርከምፍራንሱን ስንፈልግ 2 ብለን ነው። በዚህኛው ኬዝ ግን በፔሪሜትር ጊዜ ግን ያው ዙሪያውን መደመር ነው። ስለዚህ ዙሪያውን ስንደምር ለምሳሌ እዚህ ጋር የምታዩት በዚህ በኩል በዚህኛው ሳይድ 200 አለ፣ እንደገና በዚህም ሳይድ 200 አለ። ስለዚህ የምናደርገው ምንድነው? ካልኩሌተራችንን ከፍተን 200 ማለት በሚሊሜትር ነው። ስለዚህ 0.2 ታይምስ በ2 ይሆናል which is 0.4 ነው። ሲደመር እንደገና በዚህ ጋር 300 አለን፣ በዚህ ጋርም 300 አለን። ያ ማለት 0.6 ነው። ስለዚህ 0.6 እናደርጋለን። ስለዚህ አጠቃላይ ዙሪያችን 1 ሜትር ነው ማለት ነው። በሁለቱ ሳይድ 0.2 ነው፣ በዛኛው ሳይድ ደግሞ 0.3 ነው። ስለዚህ ፔሪሜትር ማለት ዙሪያውን መደመር ስለሆነ አጠቃላይ ዙሪያው 1 ሜትር ነው ማለት ነው። ስለዚህ
ዙሪያችን 1 ሜትር ነው የሚሆነው ማለት ነው። ሶ በቀላሉ ዙሪያችንን ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር መጥቼ ዙሪያችን 1 ነው ማለት ነው። 1 ሜትር ነው። ሌላው ምን አለን? ሄት አለን። ሶ ሄታችንንም ለማግኘት ተመሳሳይ ለምሳሌ አሁን እየሰራን ያለ ነው እዚህ ጋር የዚህኛውን ነው። ይሄ እዚህ ነው የምንሰራው። ስለዚህ ለምሳሌ የመጀመሪያ እዚች ጋር እችኛዋን ነው እየሰራው ያለው። ስለዚህ የዚችን ሄት መውሰድ እንችላለን። ይኸው እዚህ ጋር እንደምታዩት 2.66 ይላል። ሶ እዚህ ጋር መጥቼ 2.66 ለዋለው። ሶ እዚህ ጋር ሄታችን አለ። ይሄ ዙሪያችን ወይም ፔሪሜትራችን ነው። ስለዚህ እንደገና ደግሞ ምን አለን? ታይምሲንግ አለን። ታይምሲንጋችንንም ከድሮይንጋችን ላይ መውሰድ እንችላለን። ሶ እዚህ ጋር ስለተጻፈልን ይሄን መጠቀም እንችላለን። 8 ፒስ ይላል። ሲቷችን 8 ፒስ ነው ይላል። ወይም ደግሞ ምን ማድረግ እንችላለን? እዚህ ባለፈው እንደሰራ ነው እዚህ ጋር መተን ሲቱ የሆኑትን መቁጠር ማለት ነው። ሲቲዎችን መቁጠር ነው። ሶ እዚህ ጋር እንደምታዩት 1 አለ፣ 2 አለ፣ እዚህ ጋር 3 አለ፣ 4 አለ፣ ያው 5 አለ፣ 6 አለ፣ 7 አለ፣ 8 አለ። ስለዚህ እዚህ ጋር ትክክል ነው ማለት የተጻፈው። ሶ የሲቷችን ብዛት 8 ፒስ ነው ማለት ነው። ስለዚህ እዚህ ጋር መተን በቀላሉ ታይምሲንጋችን 8 ነው ማለት ነው። ስለዚህ 8 ስናደርገው ይሄ ይቀየራል ወይም ቼክ ማድረግ አለብን። ይኸው እዚህ ጋር እንደምታዩት 3 ነገር ይባዛል። አንደኛው ታይምሲንጋችን ነው ሲባዛ በፔሪሜትራችን ሲባዛ በሄታችን አጠቃላይ የምናገኘው ኢን ኤሪያ ነው ማለት ነው። ይሄ አሁን እኛ የሰራ ነው ፎር ሲቱ ነው። ስለዚህ ሲቱ ብላችሁ ታስቀምጣላችሁ ማለት ነው። ተመሳሳይ አሁንም አንድ ለመድገም ያክል አንድ ተጨማሪ ብንሰራ ለምሳሌ ሲዋንም ብንሰራው ሲዋናችን ሴክሽናችን ቢቢ ነው ይላል። ስለዚህ ሴክሽን ቢቢ ጋር እንሄዳለን። ይሄ ነው። ሶ ሴክሽን ቢቢ ጋር ሄደን ሴክሽን ቢቢያችንን ማለት የሰርክላችንን ሰርከምፍራንስ እንሰራለን። ያው ዙሪያውን ማለት ነው። ሶ እዚህ ጋር ራዲየስ እንትን ዲያሜትራችን 300 ነው ይላል። ሶ ራዲየስ 2 ፓይ አር ነው ሰርከምፍራንስ ማለት ወይም ዙሪያ ማለት። ስለዚህ ይሄ 150 ይሆናል ማለት ነው። ወይም ደግሞ 0.15 ይሆናል። ሶ 0.15 ታይምስ ፓይ ወይም ደግሞ 3.14 ታይምስ 2 ይሆናል ማለት 2 ፓይ አር ማለት እሱ ነው። ሶ አጠቃላይ 0.942 ይሆናል። ስለዚህ እዚህ ጋር ኤክሴላችን ጋር እንመለስና ፎር ሲዋን የምንሰራ ከሆነ ያው ቀደም ተከተሉን አስተካክሉት። እኔ ዝም ብዬ ስለምሰራው ነው። ሶ የሚሆነው 0.942 ነው። ስለዚህ 0.942 እንላለን። በመቀጠል ደግሞ ሄታችንን ይጠይቀናል። ያው ሄታችንን ቅድም እንዳደረግነው ማግኘት እንችላለን። እዚህ ጋር ብንመጣ ሶ ሄቱን ስናየው እዚህ ጋር 2.66 ይላል እንደ ቅድሙ ነው። ስለዚህ እዚህ ጋር መተን 2.66 እንላለን። 2.66 ብለን እናስገባለን። ሰው እዚህ ጋር ስታዩት ፎርሙላውን ማስገባት ይኖርብናል። እኩል ይሆናል እንላለን። ታይምሲንጋችን ሲባዛ በሰርከምፍራንሳችን ሲባዛ በሄታችን አድርገን እዚህ ጋር እናስቀምጣለን ማለት ነው። 5.011 ሜትር ስኩዌር ነው። ይሄ ፎር ሲዋን ነው። እንደገና ደግሞ ዲስክራይብ ለማድረግ ፎር ሰርኩላር ነው። ይሄ ፎር ሰርኩላር ኮለን ነው። ሰርኩላር ኮለን ነው። ስለዚህ እንደዚህ ብለን ዲስክራይብ እናደርገው የተመረጠ ይሆናል። ሶ እዚህ ጋር ቀደም ተከተሉን አስተካክሉት። መጀመሪያ ሲዋን ነው የሚቀድመው፣ ከዛ ሲቱ እያለን ነው የምንሄደው። ስለዚህ አጠቃላይ ልክ እንደዚህ አድርገን እንሰራለን ማለት ነው። ሶ መጨረሻ ላይ ቶታል ይኖረናል። ቶታላችን እኩል ይሆናል ብለን ይሄ ሲደመር ይሄ ይሄ ሲደመር ይሄ ሲደመር ይሄ ሲደመር ይሄ አጠቃላይ ቶታል ፎርም ወርካችን ይሆናል ማለት ነው። ይሄ ቶታል ይሆናል ማለት ነው። ቶታል ፎርም ወርካችን ኢን ሜትር ስኩዌር ኤሪያችንን እናገኛለን ማለት ነው። ስለዚህ በዚህ አይነት መንገድ የምንፈልጋቸውን እንትኖች የምንፈልገውን ፎርም ወርክ መስራት እንችላለን ማለት ነው። ፎር ኮለን ነው የሰራ ነው። የኮለናችንን ፎርም ወርክ በዚህ አይነት መንገድ መስራት እንችላለን ማለት ነው። አሁን ከዚህ ውስጥ የቀረን እዚህ ጋር ያለን C3 እና C4 ነው። ስለዚህ በቀላሉ እናንተ C3 እና C4ን ፕራክቲስ ማድረግ ይኖርባቸዋል ማለት ነው። በአሁኑ በተመሳሳይ መንገድ ነው የምንሰራው። ስለዚህ በቀላሉ መስራት እንችላለን ማለት ነው።
ሶ በቀጣይ ክፍል ደግሞ የምናየው ቀጣይ ያሉትን ፎርም ወርኮች ይሆናል። አሁንም ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ ሼር አድርጉ። ጥያቄ ካላችሁ ኮሜንት ቦክስ ላይ አስቀምጡ። እናመሰግናለን። ባባይ ቻው።